ሰላም ተማሪዎች ምናልባት አሁን ይሄኛውን መጽሐፍ በቅደም ተከተል በዚች ቴሌግራም ቻናል ላይ በ10 ደቂቃ እና ከ10 ደቂቃ ባላለፈ አድርጌ በሰንሰለት አስቀምጥላችኋለሁ። ሳምንታዊው ወይም ደግሞ በሳምንት 3 ቀን የምንማረው የዙም ትምህርት እንዳለ ሆኖ ማለት ነው። ምናልባት በቻቸው አንዳንድ ተማሪዎች በዚህም ሊከታተሉ ስለሚችሉ እናንተም ሁሌ ዳታ ስለማይመቻችላችሁ መጽሐፉን እንደዚህ ከፋፍዬ በቪዲዮ እሰራላችኋለሁ። ቀጣይ ዓመት ማንኛውም አስተማሪ ቢያስተምራችሁ አንዳንድ ነገራቶች ላይ ቤት ሆናችሁ በስልካችሁ አውርዳችሁ መከታተል ትችላላችሁ ማለት ነው። አሁን የምንጀምረው መጽሐፍ 11ኛ ክፍል ማቴማቲክስ ነው። የ11ኛ ክፍል ስቱደንት ቴክስት ቡክ እስቲ ምን ይዟል መጀመሪያ ያዘውን ነገር ቼክ እናደርግና ወደ ትምህርታችን ቀጥታ እንገባለን። አንደኛ የያዘው መጽሐፉ ስለ ሪሌሽን ኤንድ ፈንክሽን 10ኛ ክፍል የተማራችሁት ራሱ ማለት ነው። ሪሌሽን ኤንድ ፈንክሽን ሪሌሽን 10ኛ ክላስ ተምረናል። ምንድነው እናየዋለን። እና ተጨማሪ ምንድነው ኢንቨርስ ኦፍ ሪሌሽን ያለበት ኢንቨርስ ኦፍ ሪሌሽን። እናም ስለ ፈንክሽን ተምረናል። ዘንድሮ የምንማረው ስለ ታይፕስ ኦፍ ፈንክሽን ነው። እናም ኮምፖዚሽን ኦፍ ፈንክሽን፣ ኢንቨርስ ኦፍ ፈንክሽን ኤንድ ዜር ግራፍስ፣ ኦልሶ አፕሊኬሽንስ ኦፍ ሪሌሽን ኤንድ ፈንክሽን ማለት ነው። ዩኒት 2 ላይ ራሽናል ኤክስፕሬሽን፣ ዩኒት 3 ላይ ደግሞ ማትሪክስ፣ ዩኒት 4 ዲተርሚናንትስ ኤንድ ዜር ፕሮፐርቲ፣ ዩኒት 5 ቬክተር፣ ዩኒት 6 ትራንስፎርሜሽን ኦፍ ዘ ፕሌን፣ ዩኒት 7 ስታቲክስ፣ ዩኒት 8 ፕሮባቢሊቲ። ይሄኛውን በቅደም ተከተል እናስቀምጣለን። መጀመሪያ ሪሌሽን ምንድን ነው? እኛ ሪሌሽን ብለን የምንጠራው ነገር ምንድን ነው? እስቲ ሪሌሽን ብዙ ጊዜ ተምረናል ስለ ሪሌሽን። ሪሌሽን ማለት የሴት ኦርደር ፔርድ ኦፍ ኤሌመንት ማለት ኦር ኦብጀክት የሆነ ነገር ነው ማለት ነው። ቁርኝት አድርገን ያስቀመጥ ነው። ለምሳሌ እናንተ ተማሪ ናችሁ። ስቱደንት 1 ሰም ስቱደንት 1 ልበለው፣ ሰም ስቱደንት ስሙን 1 ልበለውና ያ ተማሪ ምን ክላስ ነው ያለው? ቢ ክላስ ነው ያለው። ለምሳሌ እናንተ የምትማሩት ክላስ የት ነው? ቢ ከሆነ ስቱደንት 1 ከኤ ጋር ምን አለ? ከኤ ጋር ሪሌሽን አለው። ከቢም ጋር ከሆነ ስቱደንት 2 ደግሞ ስቱደንት 2 ከቢ ጋር ሪሌሽን አለው ማለት ነው። ቢ እያለ ይቀጥላል። ለምሳሌ ነው ያልኳችሁ ዛሬ ዓለም አቀፍ ገበያ ወርቅ ስንት ዋለ? የ1 ካራት ወርቅ የ1 ግራም የ1 ኪሎ ግራም ጤፍ በቆሎ ስንት ዋለ? 1 ኪሎ ግራም ጤፍ 100 ብር ከዋለ ከ100 ብር ሪሌሽን አለው ዛሬ ማለት ነው። 1 ኪሎ ግራም በቆሎ 70 ብር ከዋለ ከ70 ብር ሪሌሽን አለው ማለት ነው። 1 ኪሎ ሰምቲንግ ስኳር 200 ከሆነ ከ200 ጋር ሪሌሽን አለው ማለት ነው። ይሄ ምን እንለዋለን? ማንኛውም በፔርድ ፎርም የተቀመጠ ማንኛውም ፔርድ ሆኖ የተቀመጠ ቁርኝት ፎርም የተቀመጠ ፔርድ ምን ይባላል? ሪሌሽን ብለን እንጠራዋለን ማለት ነው። ሪሌሽን ነው። በዚህ ዩኒት ውስጥ ስለ ፓተርን ኦፍ ኤክስፕሊሲቲ ዲፋይን ኤንድ ሪከርሲቭሊ ዲፋይንድ ፈንክሽን እንማራለን ማለት ነው። ናው ዘ ኢንቨርስ ኦፍ ጊቨን ሪሌሽን፣ ስለ ሪሌሽን ኢንቨርስ እንማራለን። ያው ኤክስፕሊሲትሊ ማለት በግልጽ ማለት ነው። ሪከርሲቭሊም በተደጋጋሚ እናያለን ስለ ፈንክሽን። ያው ብዙ አይነት ፈንክሽኖች ስላሉ ናው ታይፕስ ኦፍ ፈንክሽን፣ ስለ ታይፕስ ኦፍ ፈንክሽን እናያለን። ይሄን የመሳሰሉትን በቅደም ተከተል እያየን እንሄዳለን። ሪሌሽናል ኢንቨርስ ኦፍ ሪሌሽን እንደ ዜር ግራፍ፣ ታይፕስ ኦፍ ፈንክሽን፣ ኮምፖዚሽን ኦፍ ፈንክሽን ከላይ የጠቀስነው ነው። ኢንትሮዳክሽን ኢን ዩር ዴይሊ ላይፍ፣ በእኛ በዕለት ተዕለት እንቅስቃሴያችን ላይ ዩ ካም አክሮስ ሜኒ ፓተርንስ፣ ብዙ አይነት ፓተርኖችን ይገጥሙናል። ዛት ካራክተራይዝ ሪሌሽንሺፕን የሚያንጸባርቁ ማለት ነው። ቢትዊን ኢንዲቪጁዋል ሰች አስ ብራዘር ኤንድ ሲስተር፣ ፋዘር ኤንድ ዳውተር ኦር ሶን፣
ቲቸር ኤንድ ስቱደንት የመሳሰሉት ምን አላቸው? ቁርኝት አላቸው። ይሄኛው ሪሌሽን ብለን እንጠራዋለን። በሂሳብ ቋንቋ ደግሞ ኢን ማቴማቲካልስ አሁን ይሄኛውን ወደ ሂሳብ ስንቀይረው ዩ ካም አክሮስ ሜኒ ሪሌሽንሺፕ ሰች አስ ላይን ኤል ኢዝ ፐርፔንዲኩላር ላይን ኤም ኤ ነምበር ኢዝ ሌስ ዛን ኦር ግሬተር ዛን ምናምን የምንለው ማለት ነው። ሁለት ቁጥር ያንሳል ወይም ይበልጣል ወይም ያንሳል የሆነ ነገር ቢል ከማን ከሶስት ብል አይሚን ሶስት ይበልጣል ከሁለት ብል ይሄ ሪሌሽን አላቸው ማለት ነው። ማንኛውም ከሆነ ነገር ላይ ቁርኝት ካላቸው ሪሌሽን መሆን ይችላሉ። ፋንክሽን ግን ላይሆንም ይችላሉ። ፋንክሽንና ሪሌሽን ዲፈረንሱ ምንድን ነው እናየዋለን። እና በሪሌሽን ውስጥ ሁሌም ኢንፑት አለ። ኢንፑቱ ዶሜን ማለት ነው። ዶሜን ኢንፑታችን ሁሌም ዶሜን ነው። አውትፑት ደግሞ ሬንጅ ነው ማለት ነው። አውትፑት ሬንጅ። ለምሳሌ አንድ ምሳሌ እዚህ ጋር ላስቀምጥላችሁ። የሆነ ተማሪ አለ ወይም የክላሱን ተማሪ ቁመቱን ለመለካት ፈለኩኝ። ስቱደንት ዋን 1.5 መጣ። ስቱደንት ቱ ሌላ አስተማሪ ደግሞ 1.6 መጣ። ስቱደንት 3 ሰምቲንግ 1 ፖይንት ምናምን መጣ። አሁን ስቱደንቶቹ ምንድናቸው? ዶሜን ናቸው ማለት ነው። ይሄን ያስገኙልኝ አውትፑት ይሄኛውን ለማግኘት የቻልኩት እነኚህ በመኖራቸው ነው። ስቱደንት 1 በመኖሩ ይሄኛውን አግኝቻለሁ። ስቱደንት 2 በመኖሩ ይሄን አግኝቻለሁ ማለት ነው። ኢንፑትስ ያስገባሁት ነገር በሙሉ ምን ይሆናል ማለት ነው? ምን ይሆናል? ዶሜን ይሆናል። ሌላም ልበላችሁ። ዛሬ እናንተ ሱቅ ሄዳችሁ 1 ሊትር ውሃ በ25 ብር ገዛችሁ። 1 ሊትር ውሃ። አንድ ሳሙና ደግሞ 70 ብር ገዛችሁ። ሶፕ ሳሙና 70 ብር ገዛችሁ። እንደገና አሁንም ብስኩት ሄዳችሁ በ10 ብር ገዛችሁ። እቺን 10 ብርን ኢንፑት ለማድረግ ምን ሰበብ ሆኖኛል? ብስኩት። የሰባውስ ሳሙና፣ ኤስ ውሃ። ሶ እነኚህ ብሮቹ ምንድናቸው? አውትፑት ናቸው፣ ሬንጅ ናቸው ማለት ነው። ኤስ ኢንፑት ነው። በቃ በእንደዚህ አይነት ብዙ አይነቶች ቁርኝቶችን ታገኛላችሁ በእለት በእለት በምንሰራው ስራ ላይ ማለት ነው። ኢንዚህ ሴክሽን ይላችኋል። በዚህኛው ክፍላችን ላይ we will revise ደግመን እናያለን about the concepts of relation ስለ ሪሌሽን ደግመን እናያለን። ለምን ደግመን እናያለን? 10ኛ ስለተማር ነው። determine domain and the ranges of relation graph of relation that are defined using ነምበርን በመጠቀም ማለት ነው። in the coordinates plane coordinate plane የምትባለው ሁሌም አትርሷት። በማቲስ ዓለም የትም ማጠፋው እቺ ናት። ኮኦርዲኔት ፕሌን ትባላለች። እቺ ፓርቷ ፖዚቲቭ ነው። ይሄኛው የኤክስ ኔጌቲቭ የዋይ ፖዚቲቭ። እዚህ ጋር ደግሞ ሁለቱም ፖዚቲቭ ናቸው። እዚህ ደግሞ ይሄ ኔጌቲቭ ይሄኛው ፖዚቲቭ የሆነበት፣ እዚህ ይሄ ኔጌቲቭ ይሄም ኔጌቲቭ የሆነበት ማለት ይሄ ኮኦርዲኔት ፕሌን ብለን እንጠራዋለን። እያንዳንዱን ነገር እያየን ስለምንሄድ እስቲ ስለ አክቲቪቲው ነካል አድርግላቸው። ሜንሽን አትሊስት ጥቀሱ 5 ዲፈረንት ሪሌሽንሺፕ ቢትዊን ፋሚሊ ሜምበርስ። በእናንተ በቤተሰብ አባላት ላይ ቢያንስ 5 ሪሌሽንሺፕ ያላችሁ ከእናንተ ጥቀሱ። ሶን ዊዝ ዳውተር፣ ብራዘር፣ ሲስተር፣ ፋዘር፣ ግራንድ ፋዘር የመሳሰሉት ምን አላቸው? ቁርኝት አላቸው አይደል? እዚህ ጋር ለምሳሌ ፋዘር አለ። ፋዘር በመኖሩ ምን አለ? ሶን አለ። ሶን ፋዘር በመኖሩ ውስጥ ዳውተር ወንድ ልጅ ሴት ልጅ ይኖራል። ይሄ ሪሌሽን ብለን እንጠራዋለን። ሁለተኛው ጥያቄ let a which is equals to in the set of 1 related with 2 and b which is equals to in the set of a related with b. Find all subset of a related a cross b. so 1 ከማን ጋር እናገናኛለን? ከa ጋር። ይሄን ማለት which is equals to ልበላት እዚህ እንዳለ 1 related with a ላለው a also 1 related with b እና 2 related with
ቱ ሪሌትድ ዊዝ ኤ፣ ቱ ሪሌትድ ዊዝ ኤ፣ ቱ ሪሌትድ ዊዝ ቢ። ይኸው ሰራሁት ማለት ነው። በዚህ ውስጥ ደግሞ አሁን ፈረስት ኤሌመንቶች እነማን ናቸው? ዋን አለ፣ ቱ አለ። ሶ ዋን እና ቱ ናቸው ፈረስት ኤሌመንቶች። ሰከንዶች ውስጥ ኤ እና ቢ ናቸው ማለት ነው። እናም ለዚህ ቪዲዮ ይሄኛው ይበቃል። እቀጥላለሁ በቀጣይ ቪዲዮ።